بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبينا محمد وعلى آله وصحبه أجمعين. ወንድሞቼ እህቶቼ السلام عليكم ورحمة الله وبركاته። በመላ ዓለም የምትገኙ ዛሬ ኢንሻአላህ ተዓላ ከብዙ ወንድሞች እህቶች በአማርኛ ደርስ ለምን አታረግልን ያላችሁ ተስፋ አረጋለሁ። አሁንም እናንተ ማለት አማርኛ ለሁሉም ብዙም መስማት የሚችሉ ሰዎች አሉ፣ ግን ስፔሻሊ ደግሞ ከናንተ ጋር ልገናኝ ብዬ ነው ዛሬ። አቃለው ጊዜ ምናልባት በጠዋት ነው የጀመርኩት፣ ግን ኢንሻአላህ ተዓላ አጠር ያለ መልእክት ነው። መጀመሪያ እንኳን በሰላም መጣችሁ። እስኪ አማርኛ የምትናገሩ ናችሁ? እስኪ ምልክት ስጡኝ። ድምጽ ጥሩ ነው ወይስ እንዴት ነው? ሰላም አለይኩም ጀሚዓን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ድምጽ እየተሰማ ነው? ድምጽ እየተሰማ ነው? እስኪ ምልክት አድርጉልኝ። ይሰማል ድምጹ? እስኪ አንድ ጻፉልኝ። ድምጽ ይሰማል? መልስ ሰምቻለሁ። አዎ ተጽፏል። ወአለይኩም ሰላም። ድምጽ ይሰማል ማለት ነው ወይስ? የስ እሺ፣ አመሰግናለሁ። በቃ ይሰማል ማለት ነው። የስ ድምጽ ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣችሁ ሁላችሁ። የዛሬ መልእክት ያለኝ እንዳያችሁ ትንሽ ማስታወቂያ ነው ማረገው በአማርኛ ስለሆነ፣ በእርግጥ ብዙም ሰው የሚያቀኝ ትግርኛ ዳዕዋ በማድረጌ ነው። አማርኛ ጎበዝ ባልሆንም ምንም አይደለም። ኢንሻአላህ ተዓላ አላህ ይርዳኝ። አላህ ቀለል ያለ ለናንተም እንደሚገባቸው አላህ ያድርግልኝ። መጀመሪያ ዛሬ ልነግራችሁ ፈለኩ ምንድነው፣ አሁን 3 ቻናል አለኝ ማለት ነው። አንድ በአማርኛ፣ አንድ በትግርኛ፣ አንድ ደግሞ በስዊድኛ እና ይሄን መልእክት ማድረስ የፈለኩ መጀመሪያ ጊዜ ምንድነው 2 ቪዲዮ አድርጌ ነበር በፊት በአማርኛ ማለት ነው። ግን ብዙ አማርኛ የሚናገሩ እዚህ ትግርኛ ሳደርግ ዳዕዋ ማለት ነው ሳያቸው ብዙ የጻፉልኝ በአማርኛም ብታረጊ ጥሩ ነበር እያሉ ነበር። ኢንሻአላህ ተዓላ ዋናው የእስላሙ ዳዕዋ ለሁሉም ቢደርስ ደስ ይለኛል። በፊትም ተናግሬ ነበር ማለት ነው። እና ዋናው ምንድነው በትግርኛ በሚሰማ የሚፈልግ በቻናሉ የትግርኛ ኡስታዝ ሱዓድ ነው የሚለው፣ በዛ ገብቶ ማግኘት ይችላል። አማርኛ ደግሞ ኡስታዝ ሱዓድ ሆኖ አምሃሪክ ነው የሚለው። ስዊድኛ ደግሞ ዛሬ አንድ ለቅቅ ያለው በስዊድኛ ቋንቋ፣ እሱ ደግሞ በስዊድኛ ቋንቋ ነው። የኢስላም ሪሳላ የሚለው ኢስላም ቡድስኮፕ ይባላል በስዊድኛ ቋንቋ። እና ዛሬ መናገር የፈለኩት ምንድነው እየሰማችሁ ናቸው። እስከ አማርኛ የምትናገሩ አላችሁ እዚህ ወይ የምትሰሙ? መቼም እንዳትስቁብኝ፣ ተስፋ አረጋለሁ እንዳትስቁብኝ። ምክንያቱ ረጅም ጊዜ አላደረኩም አማርኛ ከተማርኩ ማለት ነው። ከመጀመሪያ ከልጅነቴ አላቅም አማርኛ። ከ2004 ነው የተማርኩት መናገር የጀመርኩት። መሐመድ አሊ ማሻአላ ጀዛከላህ ኸይር። አማርኛ እየተሰማ ነው? ጥሩ ነው፣ ያስኬዳል። አይ ይሄን አማርኛ አይጠቅምም የምትሉ ደግሞ ንገሩኝ ላቆም። ዋና መግባባት ነው እንጂ እንደ እናቴ ቋንቋ አልናገረውም። በእርግጥ ትንሽ የኔ ታሪክ መናገር የፈለኩት ዛሬ ለምንድነው ኢስላም ህይወቴ ነው የሚለው አርስት ነው። ኢስላም ህይወቴ ነው ለኔ ገና ከልጅነቴ ጀምሬ ማለት ነው። እስላም ወይ ደግሞ ሙስሊም መሆኔ ኖርማል ነው ማለት ሁላችን በሙስሊም ፋሚሊ እንወለዳለን፣ ሙስሊም ህብረተሰብ እናድጋለን ማለት ብዙ ጊዜ ራሱ ሙስሊም ሆኖ እኔ ለምንድነው ሙስሊም የምኖረው ያለሁት ለምንድነው ብሎ ራሱ ሳይጠይቅ ምናልባት
ብዙ ህይወቱ ሙሉ ኑሮ ሊሆን ይችላል። ለምን ብዙ ጊዜ እኛ ሃይማኖት ስንወርስ ማለት ነው ሙስሊም ሆኖ ወላ ሌላ ሆኖ አብዛኛው ጊዜ በከፋሚሉ ነው ተቀብሎ የሚሄድ ማለት ነው። ሙስሊም ያልሆነ በመጀመሪያ በኋላ ሙስሊም ሲገባ ግን አሰለመ ወይ ደግሞ የሚያሰልም ግን በጣም በትክክለኛ መንገድ ገብቶ ብዙ ሌላ ሃይማኖት አይቶ ብዙ ሌላ ዕውቀት ኑሮት እስልምና ሲገባ በጣም እንደ አዲስ ህይወት እንደተፈጠረ ሆኖ ሲጀምረው እኔ በጣም ነው በእነሱ በጣም ነው ቅናት ነው የሚሰማኝ። ለምን ላንጋ አይደሉም የሚኖሩት እስልምና የሚሏቸው በደንብ አስተካክለው በደንብ እንደሱ እንደሚለው ይኖራሉ ማለት የሀገራችን ሙስሊም ብቻ ሳይሆን የሁሉም ሙስሊም የሚገባ እስላም የሚገባ በኋላ ከሌላ ሃይማኖት ኑሮ ወይ ደግሞ ሌላ እንትን አስተሳሰብ ማለት ኑሮ ሲገባ ማሻአላህ በጣም በጥብቅ ነው የሚያርጉት። እንደዚህ እንደ ሙስሊሞች እንደ ሰሃባዎች መጀመሪያ ሲገቡ ከሽርክና ከኩፍር ትተው እስልምና ሲገቡ በጣም በትክክለኛ መንገድ ውስጣቸው ገብተው እስልምና ተቀብለው ምንም ጥያቄ ሳይኖራቸው ማለት ለምን ይሄን ተፈቀደን ለምን ይሄ አልተፈቀደም ሳይሉ ተግባር ያውሉት ነበር። ለምን መሰላችሁ? ምክንያቱ እነሱ ሌላ አማራጭ ነበራቸው። ላኪን ሐቅነቱ የእስልምና ሐቅ እንዴት እንደገባቸው በዛ በሰሃባት ሂድ ማለት ነው በረሱል ሰለላሁ ዐለይሂ ወሰለም ሲመጣ ሁለተኛ ደግሞ በራሳቸው ቋንቋ ነው የመጣ። አረብኛ ሲባል የዛሬ የተለያየ ቋንቋ አረብኛ እንደዚህ የተለያየ ሀገር ሳይሆን በፉስሐ በቁርአን የወረደበት ቁርአን አረብኛ በዛ ነው እነሱ ያሰለሙ ወይ ደግሞ እስልምና የገቡ ማለት ነው። ስለዚህ እስልምና በሚገባቸው ቋንቋ ስለነበረ ቁርአን ራሱ ቁርአን ጅብሪል ቁርአን ይዞ ወደ ረሱል ሰለላሁ ዐለይሂ ወሰለም ሲወርድ ማለት ነው መጀመሪያ ሲሰሙት ሱብሃንአላህ ዳይሬክት ነው ሪአክሽን የሚያደርጉ። እኛ አሁን ቁርአን ስንቀራ ተፍሲር ያስፈልገናል። ቋንቋው የማይገባን አረብኛ ደግሞ በሌላ ቋንቋ ነው የሚሆነው፣ እንደ ኦሪጂናሉ አይሆንም። ሱብሃንአላህ ለዛ ነው ደግሞ አረብኛ የአረብ ቋንቋ ብቻ አይደለም፣ አረብኛ የሙስሊም ቋንቋ ነው። እንዲሁም ለሁሉም ዓለም አረብኛ ቢናገር ወይ ደግሞ ቢማር ወላሂ ብዙ ጥቅም ነው የሚያገኝ። ምክንያቱም በጣም ሰፊ ቋንቋ ነው። ለኔ አሁን የእናቴ ቋንቋ ከመጀመሪያ ማለት ትግርኛ ቢሆን ሁለተኛ ደግሞ አማርኛ የሀገሬ ቋንቋ ስለሆነ ቢሆን ለኔ ግን አረብኛ መጀመሪያ ቋንቋዬ ነው። የእናቴ ቋንቋ የማየው አረብኛ ነው። ለምን በዛ ነው በአረብኛ ነው ብዙ ጊዜ ኤክስፕሌን ማድረግ የሚችለው። የፈለገ መጽሐፍ ይሁን ጽሁፍ ይሁን በአረብኛ ሲሆን እኔ በጣም ኢንጆይ የማደርገው ቋንቋ ነው። የራሴ ቋንቋ አይደለም፣ የእናቴ ቋንቋ አይደለም። ከዛም መጥቼ እዚህ ሀገር ማለት ነው 35 ዓመት አድርጌለሁ ስዊድን። በዛ ሰዓትም ስዊድንኛ ቋንቋ የሚባል በፍጹም አንድ ቃል አላውቅም ነበር። ለህብረተሰቡ አዲስ ነኝ። ወጣት ነው የመጣሁት 16 ዓመት ነበር እና ስዊድን ስመጣ ማለት ነው ህብረተሰቡ፣ ቋንቋው፣ አገሩ፣ ክላይሜቱ በሙሉ ለኔ አዲስ ነበር ማለት ነው። አንድ ምርጫ ይዤ የመጣሁት ግን ዋናው እስልምና ነበር እና እስልምና ከቤተሰብ ተቀብያለሁ። በረግጥ ግን ከልጅነቴ የኔ ምርጫ ነበር። በቃ በጣም እስልምና ወዳለሁ። ቁርአን ስሰማ ደስ ይለኛል። የመስጊድ አዛን ስሰማ ደስ ይለኛል። በጣም ውስጤ በጣም የሆነ ነገር ይፈጥርልኝ ነበር ማለት ነው እና ማንም አላስገደደኝም። በልጅነቴ ብዙ ሰው ምናልባት ሳይወዱ በግድ ይሁን ወይ ደግሞ በህብረተሰቡ ሁሉ ስለሚያድርግ ያደርጋል ይሆናል። እንደኔ ግን እንደሱ አልነበረም። እንዲያውም ልጅ ሁኜ ገና ቁርአን ስንሄድ ማለት ነው ቁርአን ቤት እንሄድ ነበር አይደለም። በልጅነቴ ነው የወጣሁት ከኢትዮጵያ። ግን በዛ ሰዓት ትንሹ የቁርአን ቤት የምንሄደው የነበርን አንድ ቀን መቅራት አልወድም ነበር። እንዲሁም ከትምህርት ቤት ብቀር ምንም አይለኝም ነበር። ግን ማታ ከትምህርት ቤት ስንመለስ ወደ ቁርአን ቤት እንሄዳለን እና የኔ ምንድነው ፋቮሪት ይባላል በስዊድን ቋንቋ የኔ የምወደው እንደ ሆቢ ወይ እንደ አላቅም በዛ ሰዓት ቁርአን ነበር። ቁርአን
የሼኻችን ሲያቀሩን በህፍዝ አልነበረን በዛ ሰዓት ግን አቀራ እንዴት እንደምንቀራ በሎህ ጽፈን ማለት ነው ብዙ እንደ በአገራችን ስቲል እንዳለ ማለት ነው የድሮ መቅራት አልወድም ነበር እናቴ ለሌላ ነገር የሆነ ነገር ፈልጋኝ መቅራት ቅሪ ብትለኝ በጣም ደስ አይለኝም ነበር እና ከዛ ጊዜ ጀምሮ ነው ኢንተረስት የነበረኝ እና እስላም ህይወቴ ነው ቢአርስት ያስቀመጥኩም በረግጥ ህይወቴ ነው ከመጀመሪያ ገና ልጅ ሆኜ ጀምሬ እስካሁን ድረስ እስላም ለኔ በጣም ኢምፖርታንት ነው በህይወቴ ከምንም በላይ እስልምና የፈለገ ይምጣ ከህይወቴ ሌላ ነገር ልሆን አልፈልግም ከሙስሊም ኑሬ እስካሁን ድረስ አላህ ተባት ይስጠኝ ሙስሊም ሁኜ እስከ ሙስሊም ሙቼ እስከ ሙስሊም ደግሞ አላህ Subhanahu Wa Ta'ala እንዲያገኘ ነው የምፈልገው ማለት ነው ለሁላችን አላህ ያርግልን አላሁማ አሚን ስለዚህ ወደ እነዚህ የሚያሰልሙ ለመልሳችሁ ማደንቃቸው የሚገርመኝ ለምንድነው እነሱ በእስልምና ሲማሩ ማለት ነው ዳይሬክት በተግባር ያውሉታል እኛ ግን ሙስሊም በሙስሊም ቤተሰብ ያለን ግን ብዙ ጊዜ በጣም ይከብደናል ብዙ ጥያቄ እናቀርባለን ቁርአን ለምን እንዲያውም ንከራከራለን ሱብሃንአላህ ንከራከራለን በአላህ ቃል አላህ Subhanahu Wa Ta'ala ያወረደው ቃል ይሄን ቁርአን እኮ ዓዚም ቁርአን ይሆነ አላህ Subhanahu Wa Ta'ala يعني ሲነግረኝ ማለት ነው لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله يهن قرآن الله يسطن لنيا يهن تلك نعمة مالتنا يا الله قال يمجرشا مدام دميا هيمانوت يمطا مالتنا يهن قرآنكو لو أنزلنا هذا القرآن على جبل بتراراغا بيورد قرآن راسو تراراو እንዳለ አመድ ይሆን ነበር ለምን بعزمة القرآن እስከ ስንት ቁርአን እኛ ናውቀዋለን እስከ ስንት እኛ የቁርአን ጥቅም ናቃለን ቁርአን ምናቅ ከሆነኮ ወንድሞቼ እህቶቼ ለኢስላም ማተግበር ማለት ነው በተግባራችን በህይወታችን ለማድረግ አይከብደንም ነበር ቀላል ይሆናል ግን እኛ ይህን الله سبحانه وتعالى تلك سطوت لنا يسطن مالتنا لهولم بني ادم يهي الله سبحانه وتعالى قرآن اسك يوم القيامه يوردن المات شريعه هنا هج بمولو እንዳለ አንድ ያንዳንዱ ቁርአን ላይ ያለ ማለት ነው ለኛ ጠቀም ነው የወረደ እኛ ደስተኞች ሆነን ለመኖር ነው እኛ በዛ መልክ ሂደን በቁርአን ተከትለን ከሄድን አላህ Subhanahu Wa Ta'ala የሱሪዳን አገኛለን ጀነቱል ፊርደውስ ቁጭ ብሎ ለኛ እየጠበቀ ያለ ደግሞ እንገባለን الله سبحانه وتعالى بسورة البقرة من بلونال بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون يهنو القرآن مالت ألف لام ميم ذلك الكتاب يا مصحف كونو قرآنو يا مصحف ذلك الكتاب لا ريب فيه بفتصم منم عند طرطاري عند شك يللو قرآن عظيم يهونه لنيا الله سبحانه وتعالى يسطن لሁሉም بشريه لمسلم ብቻ ሳይሆን يا ايها الناس الله سبحانه وتعالى ብሎ ሲጠራ يا ايها المؤمنين ብሎ ሲጠራ ለሁሉም ሰው መጥሪያ መጣበት اسلام ማለት የጀነት ዱንያ የምትኖርበት ነው የዱንያ ጀና የምንኖርበት ነው ኢስላም ማለት እንደ ብዙ ሰው እንደሚያስቀምጥልን ወይ ደግሞ እንደሚያስረዳን አይደለም እስልምና ችግር አይደለም እስልምና ማለት በሁሉም ህይወታችን የሚኖር ነገር ነው እስልምና ማለት የአንድ አናራር መልክ አንድ አይነት ነው እስልምና መስጊድ ብቻ አይደለም እስልምና አንድ ጺሙ አስረዝሞ ወይ ድማ ሂጃብ አድርጋ ብቻ አይደለም እስልምና ማለት በተለያየ ቦታ በህይወታችን የሚገባ ነው በአኽላቃችን ይገባል በስራችን ይገባል በአንድ ቢዝነስ የሚያደርግ ሰው በስራው ይገባል
ለምን ያ ሰውዬ ሰው ይሸውዳል ወይስ ለአላህ ብሎ በትክክል ይሰራል? ስለዚህ እስላም ማለት ህይወት ማለት ነው። ለኔ ህይወቴ ነው። ይህን መልእክት ከእናንተ ጋር ማሳለፍ የፈለኩት እኔ ብቻ አይደለሁም፣ ብዙ ሙስሊም በአለም ላይ እንደሱ ነው። ግን አስቡ እዚህ ሀገር መምጣት በወጣትነት እና ይህን አውሮፓ ህብረተሰብ ደግሞ በዛ ሰዓት ደግሞ አሁን በስዊድኛ ቋንቋ ስነግራቸው እንደሱ እያልኩ ነበር። በዛ ሰዓት 35 ዓመት በፊት ማለት ነው እኛ ስዊድን መጥተን ብዙ መስጊድ አልነበረም። ብዙ ሙስሊም ነበረ፣ ግን በእስልምና የሚኖር ሰው ራሱ አልነበረ። እና በዛ በህብረተሰቡ ገብተህ ሁለት አይነት አኗኗር ስታገኝ ማለት ነው ማለት ምንድነው ማጆሪቲ ህብረተሰቡ ያለ አኗኗር ሌላ ነው። የእስልምና አኗኗር አይደለም። ነፃ ሆነህ የፈለክ ማድረግ ትችላለህ። ምንም ገደብ የለህም ማለት ሙስሊም መኖር ከፈለክ ትችላለህ፣ ግን በጣም ከባድ ነው። ያ ምርጫ ስትወጥ በጣም ከባድ ነው። እና እኔ ትንሽ ልመልሳችሁ ወደዛ እኔ የመሰለኝ ምክንያቱ ዲሞክራሲ ሀገር ስለገባሁ ስለምሰማ ማለት ነው። በዛ ሰዓት ወጣት ነበርኩም፣ ምንም የፖለቲካም የምንም ብዙ አላቀም። ግን የኔ አንድ አይደንቲቲ እንደ ሙስሊምና እንደ ኢትዮጵያዊ መሆኔ አውቅ ነበር። ምክንያቱ ቤተሰቤ ማንነቴ አሳውቀው ነው ያሳደጉኝ። በሙስሊም መሆናቸውም የማይቀር ነገር ነው። ሙስሊሞች ናቸው። ግን ምናልባት ይሄ ትራዲሽናል ሙስሊም ሊሆን ይችላል በካልቸሩና በእስላሙ መኖር። ለኔ ግን እንደ አዲስ ሙስሊም እንደገባሁ ነው የኔ ምርጫ የነበረ። ማንም አላስገደደኝም። በዛ ሰዓት ቤተሰብ ነበሩኝ። ግን እንዲያውም ብዙ ጊዜ ነው ያጋጠመኝ ከቤተሰቤ ጋር በሂጃብም ይሁን ሂጃብ በማድረግም ይሁን እስልምና በህይወቴ አክቲቭ ለማድረግ እንዲያውም ከኔ ቅርብ ቤተሰቦች የነበሩ ስፔሻሊ ስዊድን የነበሩ አንጻር ነበር አንገናኝም። እንደሱ አይነት ለሆነ ነው ፍላጎት አልነበራቸውም። ራሱ ሂጃብ ለማድረግ ራሱ ለምን እኛ የለመድነው በእናቶቻችን በቤተሰባችን ማለት ወጣት ሆነ ምን አስፈልግሽ ሂጃብ ማድረግ ለዛ ትደርሻለሽ እየተባልኩ ነኝ። እኔ ግን በልጅነቴ ፍላጎት ነበረኝ። ገና ቁርአን ጋር ወደ ቁርአን ስንሄድ ያ መንዲል አንገቴ ላይ አስሬ አላስቀራም ነበር እና ምርጫ ነበረኝ። የሌላ መንገድ መያዝም ማንም የሚከለክለኝ ነበር። ምክንያቱ ይሄ ህብረተሰቡ የገባሁት አዲሱ ማለት ነው ለዛ የሚወስድ ሀዋሁ ወይ ደግሞ ንፋስ ወይ ደግሞ ፍላጎት ሁሉም ነገር ነበረ ማለት ነው። ላኪን አልহামዱሊላህ يعني شاء ربنا سبحانه وتعالى الله ስለረዳኝ الله ስላገዘኝ ማለት ነው በዚህ ሃይማኖት ገብቼ የራሴ በቃ የራሴ ሆኖ በማንበብም ይሁን በዑለማ መከታተል መስማትም ይሁን በጣም ኢንትረስት ስለነበረኝ አረብኛም ሳውዲ 5 ዓመት ኑሬ ስለነበርኩ 10 ዓመቴ ወደ ሳውዲ ሲገባ 15 ሆኜ ወደዚህ 15 መጣሁ ማለት ነው። እና 5 ዓመት ሳውዲ የተማርኩት ደግሞ በእስልምና በጣም ረዳኝ እዛ። ምክንያቱ በዛ ሰዓት ትምህርት ቤት የአቂዳ እንማር ነበር፣ ብዙ ነገር እንማር ነበር። አረብኛ ግን ስቲል ለኔ ብዙ አልተማርኩም ማለት ይቻላል። ለምን ከሶስተኛ ክፍል ነው የጀመርኩት ወይ ደግሞ ከሁለተኛ ክፍል ነው ሁለተኛ ክፍል ተምሬ ማለት ነው ኢትዮጵያ ያለሁት ወደ ሶስተኛ ክፍል ሳውዲ 3 4 5 6 ተምሬ ወደዚህ መጣሁ ማለት ነው። እና አረብኛም እስከዛ አልነበረ፣ ግን የኔ ፍላጎት ስለነበረ ለመማርና ለማንበብ በጣም ታገልኩ። ሱብሃንአላህ እዚህ ሲመጣ ደግሞ በአገሩ ላይ በስዊድን ላይ ማለት ነው ስዊድኖች በሙስሊም ጉዳይ ብዙ ማያውቁት አልነበረም ማለት እንደ ቲዮሪ እነዚህ አዋቂዎች ቢያውቁ፣ ግን ህብረተሰቡ ላይ ስትገባ ግን ለምንድነው አንድ ሙስሊም ሂጃብ የምታረግ? ለምንድነው እኛ ሐሰማ ማንበላ? ለምንድነው ሶላት የምንሰግደው? ለምንድነው ብዙ ጥያቄ ነበራቸው። እኛ የትም ቦታ ስትሄድ ይጠይቁሃል። ለምንድነው እንደዚህ የምታረጊ? ለምንድነው ጓደኛ ለምንድነው ማትይዚ? እኔ ጓደኛ አልይዝም፣ እኔ በሐላል አግብቼ ነው ማገባ እላቸዋለሁ። በዛ ሰዓት
ቀላል አይደለም ህብረተሰቡ ለሁሉም ነገር የሚጋብዝ ነው እንዳሁኑ አሜሪካም አውሮፓን ሁላችሁም ታውቃላችሁ እንኳን አውሮፓ አሜሪካ አገራችን የትም ቦታ አሁን ሁሉም ነገር ነፃ ነው ክፍት ነው ለመጥፎ ነገር ማንንም የሚከለክል የለም እንዲያውም በጣም አስቸጋሪ የሆነ ምንድነው አንተ እንደ ሙስሊም ሆነ ሃይማኖትህ አክብረህ እንደ እስልምና ለመኖር ግን በጣም ብዙ ቦታዎች አስቸጋሪ የሆነ እየመጣ ነው ለምን ምክንያቱም ብዙ ምክንያት ሊኖር ይችላል ግን ያሳዝናል ለምን እኛም እኮ ፍላጎታችን ነው እንደ ሌላ ሰው ፍላጎት እንዳለው ሌላ ሰው በሌላ ሃይማኖት በሌላ መልክ መኖር እንደሚፈልገው እኛም እንደሱ ስንፈልግ ለምንድነው እኛ ሁሌ ለኛ question mark የሚደረግልን ለኛ ያልሆነ ስም ለምን እንሰጣለን ለምንድነው ሙስሊም ማለት እኮ ሙስሊም ነው ሙስሊም ማለት በህይወቱ አላህ ተገዝቶ አላህ Subhanahu Wa Ta'ala የአላህ ባሪያ ሆኖ መኖር የሚፈልግ ነው ሽርክ ማሸረክ የማይፈልግ ሌላ ነገር ከሱ በጎን ላይ ማስቀመጥ የማይፈልግ በቁርአንና በሱነት ረሱል ሰለላሁ ዐለይሂ ወሰለም መኖር የሚፈልግ ብቻ ነው እንጂ ሌላ ነገር በሌላ ምክንያት ሌላ ሁኔታ ሊኖር ይችላል እኔ ግን ከራሴ ጀምሬ ማለት ነው ብዙ ሰው ደግሞ እንደኔ ከማንንም ጋር ጓደኛ ሆኖ ከማንንም ጋር ጎረቤት ሆኖ ከማንንም ጋር የሌላ ሃይማኖትም የሚተከተሉት ሳይቃወማቸው ለምን አላህ Subhanahu Wa Ta'ala ለኛ ነግሮናል እኛ ሁሌ እንደምንለው ማለት ነው ለኩም ዲኑኩም ወለዲን እናንተ የናንተ ያላችሁ እኛ ደግሞ የራሳችን አለን ግን እኔ ብዙ ሳስቦ ማለት ነው ለነዚህ የሚያሰልሙት ሳስታውስ ማለት ነው እኛ ሙስሊሞች ራሱ ለሌላ ሙስሊም ያልሆነ ሰው ብዙ ያልሆነ ኢንፎርሜሽን ምንድነው ያልተስተካከለ ወይ ደሞ ከእስላም የተያዘ አይደለም ምን ነግራቸው በባህል የመጣ ብዙ መጥፎ ነገሮች ያሉን ማለት ነው ሁላችን አሁን ሀበሻ ሲባል በሙሉ እንዳለ ማለት ነው ኢትዮጵያዊ ሲባል ደግሞ ከተለያየ ብሔር የመጣ ተለያየ ባህል አለው ተለያየ ቋንቋ አለው ግን እኛ ሙስሊሞች ሁሌ አንድ የሚያድርገን لا اله الا الله محمد رسول الله ነው እኔ እኮ ሁሌ ብዙ ፎከስ ማድረጉ ይሄ ነው ለምን ሌላ ነገር ሁሉ ይቀራል ይሄ لا اله الا الله محمد رسول الله ሙስሊም ነኝ ካልን ማለት ነው እኔ ሙስሊም ነኝ ካልክ ሙስሊም ነኝ ካልሽ ሙእሚን ነኝ ካልሽ ብቻ لا اله الا الله محمد رسول الله ሌላ ነገር አይሄድም ዜግነትሽ አያልፍም እዛ አትጠየቅበትም ቋንቋሽም አያልፍም አስፈላጊ ቢሆን አሁን በዚህ ዱንያ ላይ ያለን ማንንም እስልምና ደግሞ አይከለክልም የተለያየ ዜጋም ይሁን የተለያየ ብሔርም ይሁን የተለያየ ቋንቋም ይኖረው ለአንኑ አላህ Subhanahu Wa Ta'ala ሁላችን ከአንድ ነው የፈጠረን እንኳን ሙስሊም ያልሆነ ሌላ እምነት ያለው እኮ ሁላችን ከአደም ነን አደምና ሐዋ ነው የኛ ዘራችን አንድ ነው ለሁሉም ሰው ነጩ ጥቁሩ አፍሪካው ምናምኑ ሁሉ አንድ ነው አላህ Subhanahu Wa Ta'ala እንደሱ ብሎናል አላህ Subhanahu Wa Ta'ala ሲፈጥረን ደግሞ ብለዋል ወለቀድ ከረምና በኒ አደም ብለዋል አላህ Subhanahu Wa Ta'ala ለሰው ልጅ አክብሮ ነው የፈጠረው ከሌላ ነገር የፈጠረው በዚህ ዓለም ያለ ለኛ የሚጠቅመን ለኛ እንስሳም መሬትም ፀሐይም ሁሉም የፈጠረልን ለኛ ነው ለኛ የተለየ የሰጠን ደግሞ ጭንቅላት አላህ Subhanahu Wa Ta'ala ጭንቅላት ፈጠረልን ልብ ፈጠረልን ሂዩማኒቲ ፈጠረልን ሁላችን በዚህ ዓለም ያለን ተስማምተን እስከ መጨረሻ ዓለም እስከምትጨርሽ ለሁላችን መቼም ሁላችን እዚህ ዓለም አንቆይም አንድ ቀን ዓለሟ ትጨርሻለች ሁላችን ወደ የት ነው የምንመለሰው አላህ ጋር ነው የምንመለሰው እና አላህ Subhanahu Wa Ta'ala ቢፈልግ ለሁላችን አንድ አይነት መልክ አንድ አይነት ቋንቋ አንድ አይነት ሃይማኖት አንድ አይነት ሁሉ ነገር አድርጎ መፍጠር አላህ Subhanahu Wa Ta'ala አያቃተው سبحانه وتعالى جل جلاله لكن لحكمة سلاله الله سبحانه وتعالى لفتنا ما نو بزي عالم لي طورو سرتو ما نو بزي عالم لي الله ميودو سرتو ميهد لما وقع مالتنا حكمة الله سبحانه وتعالى أوضعها
ተለያየ አድርጎ ፈጠረ ግን ይህን ሁሉ ሃይማኖት አላህ Subhanahu Wa Ta'ala የላከው ደግሞ ለሁሉ በሸሪያ ነው አደም ሲልከው ለሁሉ ነው ኑህ ሲመጣ ለሁሉ ነው ዩሱፍ አለይሂ ሰላም ሲመጣ ሙሴ ሲመጣ ሁሉ አንቢያዎች የመጡ ለሁሉም ሰው ነው የመጡት በየሰዓታቸው በዛ ሰዓት ሙሳ አለይሂ ሰላም ሲመጣ በዛ ሰዓት የነበሩ ሰዎች በሙሳ ጊዜ የነበሩ ሰዎች ሙእሚኖች ነበሩ ካፊሮች ነበሩ ሙሳ የተከተሉ ነበሩ ሙሳ አናምንም ባንተ ያሉ ነበሩ ስለዚህ በዛ ሰዓት يوم القيامه በዛ ሰዓት የነበሩ ጀነት የሚገቡ አሉ ጀሃነም የሚገቡ አሉ ቀጥሎ ሌላ አንቢያዎች የመጡ ደግሞ እንደሱ ማለት ነው ኢሳ አለይሂ ሰላም ሲመጣ ደግሞ በዛ ሰዓት የነበሩ እንደሱ ነው የሚቀጠረው እስልምና እኔም ነግራችሁ በእስልምና የሚለው አስተምሮ ወይ ደግሞ ምንድነው መልእክት ነው ሪሳላ ነው የእስልምና ሪሳላ እንደሱ ነው ለምክንያቱም የሁሉ አንቢያዎች የኛ አንቢያዎች ናቸው ለምን ሁላቸው ለአንድ ነገር ነው የመጡ ሁላችን አላህ Subhanahu Wa Ta'ala ተገዝተን ለአላህ ባሪያ ብቻ ሆነን ሌላ ነገር እንዳናሻርክ ሌላ ነገር እንዳንገዛ ለገንዘብም ለስልጣንም ለጣዖትም ለምንም እንዳንሆን ለሱ ብቻ ባሪያ ሆነን አላህ Subhanahu Wa Ta'ala ለሱ የሚፈልገው በሱ የሚፈልገው መልክ ተገዝተን ኢባዳ አድርገን ልንሄድ ነው አላህ Subhanahu Wa Ta'ala ያፈልገን ስለዚህ لا اله الا الله محمد رسول الله ደግሞ ሁላችን ሙስሊሞች በመላ ዓለም ያለን አንድ ምታረገን ይሄ ዓለማዊ ታረገናለች እኛ ዓለማዊያን የኛ ሪሳላ ዓለማዊ ነው ብዙ ሰው እስልምና ለሙስሊም ብቻ ነው የሚመስለው ግን አይደለም እስልምና ለመላ ዓለም ነው የመጣ ለሁሉም ሰው ነው የመጣ ችግሩ ግን በዚህ መጨረሻ ዘመን ያለን ሰዎች እኛ እስልምና እንኳን ነው ለሙስሊም ያልሆነ በትክክል እናድርስለት ራሳችን እኛ ራስ በራሳችን አንድ ሙስሊም ለመሆን አቃተን ራሳችን አተግብረን በሚፈልግ በእስልምና መልክ አድርገን ለመኖር አቃተን ነስአሉላህ ሰላማ ከራሴ ጀምሮ ማለት ነው ምን እንደሆነ አላቀም እስልምና ስላልገባን ነው ወይስ ቁርአኑ እንደዚህ ለምን ነው እነዚህ አዲስ የሚገቡ እስልምና ያሉ ለምን እነሱ መተግበር ይችላሉ በህይወታቸው ምንም ሳያስቸግራቸው መቼም ተሰማላችሁ አሜሪካኖች ያሰለሙ እንግሊዞች አበሾች አፍሪካኖች ከአሲያ ያሉ ማአት ሙስሊም ያሰለሙ ወላሂ የነሱ ላይፍ ስታይ እኔ እቀናለሁ እኔ ቅናት ይሰማኛል የጥሩ ቅናት ማለት ነው እንዴት እንደታደሉ እኛ ስለምንድን ነው ይሄን መታደል ለምንድን ነው ማንመክረው አልহামዱሊላህ على نعمه الاسلام እኛ እኮ በነፃ ነው ያገኘነው እስልምና እነሱ እኮ በስንት ፍለጋ በስንት ተመክሮ በስንት ችግር ያለፈ ጊዜ በአንዷ አይሻ ኮንጆ ምናምን የምትባል በ12 አመት በፊት ነው ኩዌት ላይ ነበረችና የሷ እንዴት እንዳሰለመች እየሰማሁ ነበር والله አጅብ ነው የሆነብኝ እሷ ኦሪጂናሊ ከሙስሊም ፋሚሊ ናት لكن አጋጣሚ ሱብሃንአላህ እነዚህ ምንድነው የሚባል የክርስቲያን የሴቶች ትምህርት ቤት እዛ ነው የተማረችው የድንግሎች ነው የሚባል ወይ ሌላ ስም ይኖረዋል እዛ ነው የተማረች ግን ሱብሃንአላህ ውስጧ በፍጹም ክርስትና አልተቀበለችው እና መጨረሻ ላይ ወደ የት ትሄዳለች ወደ ጣሊያን ትሄዳለች ጣሊያን ሄዳ ሱብሃንአላህ ጣሊያን ሰው የታገባለች እና ጣሊያን እሷ ጥቁር ስለሆነች ባሏ ደግሞ ሀብታም ነበርና አጋጣሚ አረገዘች ግን እንዴት ከጥቁር ትወልዳለህ ብለው በዛ ነው በፊት ማለት ነው እሷ ስትናገር ህይወታ ዩቲዩብ ማግኘት ትችላላችሁ ስትናገር ምን ትላለች ጥቁር ስለሆነች አልፈለጉም ማስወረድ አለብሽ አሏት ማለት ነው ግዴታ ማስወረድ አለብሽ አሏት አስወረደችው ተምራ ደግሞ ሆስቴስ ነበረች ዓለም ላይ እየሄደች ነበር መጨረሻ ላይ የትገባለች ሆስቴስ ሆና የአንድ አረብ እንትን ምንድነው ኹጡት ጀውያ ምንድነው እንትን ነው ምንድነው የሚባል
የአየሩ የሚሰሩ እዛ አየርላይን የሚሰሩ እዛ ጀመረች ማለት ነው። እና ሁሌ ስትመላለስ ከአፍሪካ ከተለያየ ሀገር ሐጅ ሰዎች የሚመጡ ወደ መካ እስከ ሳውዲ ትገባ ነበር ማለት ነው። እና ሁሌ ስትጠይቅ እነዚህ ሙስሊሞች ምን ነው እያደረጉ ማይ ዘምዘም ይዞ ውሃ ዘምዘም ይዞ ሲመጡ ትጠይቃለች። ይሄ የራሳቸው ነው፣ እነዚህ የነሱ ካልቸር ነው ምናምን ይሏታል። አንድ ቀን ግን ሁሌ ትላለች ለበይክ አላሁመ ለበይክ ሲባል በአየር ቁጭ ብሎ ገና ሳይወርዱ እየሰማሁ ነበር አለች። ግን ሱብሃንአላህ በኋላ ብዙ ሁኔታ አልፋ ማለት ነው አለፈች። አጋጣሚ ወደ እስላም ትገባለች። እና እስላም ገብታ ስትገባ ስትነግራችሁ ወላሂ እኔ አለቀስኩ። ሱብሃንአላህ እንዴት! ምክንያቱም 10 አይነት ሃይማኖት ገብታለች በፊት እስልምና ሳትገባ ዝም ብላ ከክርስቲያን ብቻ አይደለም የተለያየ አይነት ሃይማኖት ሞክራለች። ቡዲስም ሂንዱይስም ያልሞከረችው ሃይማኖት የለም። ግን በፍጹም ውስጤ አልተረጋጋም አለች። እና እስልምና ስትገባ ግን ይሄ ነው ትክክለኛ ሃይማኖት ብዬ ገባሁ አለች። አባቷ ቤተሰቧ በሙሉ እንዳሉ ክርስቲያን ነበሩ። ምክንያቱም ክርስቲያን ነበሩ፣ ከሙስሊም መጀመሪያ ፋሚሊ ነበሩ። ግን ክርስቲያኖች ስለነበሩ መጨረሻ ላይ ኩዌት ኑራ ከብዙ ሙስሊሞች ተገናኝታ ማለት ነው አረብኛም ትንሽ ተማረች፣ በእስልምና ጉዳይ ተማረች እና ህይወታ በሙሉ እንዳለ ወደ ዳዕዋ አደረገችው። እና መጨረሻ ላይ ወደ ኩዌት ስትመጣ ማለት ነው አፍሪካ ላይ ነው የምትኖረው። አገሩ አፍሪካ ላይ ትዝ አይለኝም ከየት ሀገር እንደሆነ። ግን እዛ ሁና ራሱ ስንት ዳዕዋ አደረገች። መስጊድ ሊሰራ አደረገች። አባቷ አሰለመ ሳይሞት በፊት። ያኒ ንዕማ ያኒ ሱብሃንአላህ። አይገርማችሁም? ዝም ብላ ከአንድ ሃይማኖት ክርስቲያን ነበር ብላ አይደለም እንዲያውም የገባችው እና ብዙ ፍላጎት ፈልጋ። እኛ ግን ሙስሊሞች አላህ Subhanahu Wa Ta'ala ለአንኑ الرسول صلى الله عليه وسلم ምን ብለዋል? ሐዲስ الرسول صلى الله عليه وسلم كل مولود يولد على الفطرة። ማንም በኒ አደም ሲወለድ على الفطرة ነው የሚወለድ። ፊጥራ ማለት ምንድነው? አላህ ያወርደው ሃይማኖት ፊጥራ ነው። دين إبراهيم، دين موسى، دين عيسى، دين داود عليه السلام يهولاتشو هايمانو دين الفطرة نبره. إن إسلامنا جن دمدامي هنا يراسو شريعة هيزو سلامتا لبزو سوج أديس هايمانوتي مسلاتشوال ينسو هايمانوت كريستنا يهودنا تككلنيا مياقو بيهونو جن يهن إسلامنا يسوك أي هايمانوت اندهونه أي جرماتشوهم نبر. جن سبحان الله بزو በሃይማኖቱ መቆየት የሚፈልግ እስልምናም አያስገድደውም ማለት ነው። ላኪን እነዚህ አይኖች ሰዎች ሲያገኙ ሐቂቃው ግን በትክክል ገብተው እስልምና እንደሚነው ይኖራሉ። ደስታቸው ስታይ ብዙ ስዊድኖች አሁን አሉ ያሰልሙ ራሱ ሴቶችም ወንዶችም። በፊት አዲስ እዚህ ስዊድን ያለሁት ማን ነው የሚያሰልም ነበር? ሴቶች ብዙ ጊዜ ያሰልሙ ነበር። እነሱ ለምን ሙስሊሞች ያገባሉና በዛ ያሰልማሉ። ብዙ ሴቶች ደግሞ ለወንድ ብለው የገቡ ይወጣሉ። በኋላ ሲላዩ ይተውታል፣ አይቆዩም ማለት ነው። ይሄ ደግሞ ኖርማል ነው። አንድ ሰው ሃይማኖቱ ለማንም ሰው ብሎ ማድረግ የለበትም። ለራሱ ለአላህ ብሎ ሲያረገው ነው ትክክለኛ የሚሆነው ማለት ነው። እና ብዙ ሴቶች በዛ ያሰልሙ ነበር። ግን በኋላ ግን ሱብሃንአላህ አሁን ስዊድን በየጊዜው የማያሰልም ወደ እስልምና የማይገባ ወጣት ሴትም ወንድም የለም። ከሁሉ አገርም ራሱ ከተለያየ ሃይማኖት የመጡ ከሌላ አገሮች ራሱ ሙስሊም ስዊድን ብዙ አሉ ማለት ነው። ብዙ ሙስሊሞች ስዊድኖች ራሱ አክቲቭ ሆኖ ለእስልምና ዳዕዋ የሚያረጉም ራሱ ብዙ አሉ ማለት ነው። እና የኔ መልእክት ዛሬ የፈለኩት ምንድነው? እስላም ለኔ ህይወቴ ነው። ለእናንተም ህይወታችሁ ልታረጉት እጋብዛችኋለሁ። ሙስሊሞች ወንድሞቼ እህቶቼ፣ ሰላት ማትሰግዱ የእስልምና ምንም ማታቁ ማአታለ ሻንስ አላለቀ፣ ሻንሱ አልተዘጋም። አላህ Subhanahu Wa Ta'ala አሁንም ሻንሱ እየሰጣችሁ ነው። በህይወት እስካላችሁ ድረስ ተውባ ማድረግ ይቻላል። ወደ እስላሙ እንደ አዲስ ገብቶ መማር ይቻላል። ችግር የለም። ዋና ግን ያን እድል እንዳያልፍብን። ህይወት ካለቀ በኋላ ሻንስ የለም። ولذلك الرسول صلى الله عليه وسلم من بلوال
ያልቀጠል ኩላችሁ كل مولود يولد على الفطرة فأبواه يهودانه أو يمجسانه أو እንደዚህ ማለት فيما معنى الحديث ልጁ በትክክል على الفطرة ስለሚወለድ አባታቸውና እናታቸው ወይ ቤተሰባቸው ነው ወደ ክርስቲያን የሚያስገባቸው ወይ ወደ ይሁድና የሚያስገባቸው ወይ ደግሞ ወደ ሌላ ሃይማኖት አቴይስት የለም ጌታ ብሎ የሚያስገባቸው ወላጅና ነው ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም يهودانه أو يمجسانه أو ينصرانه ነስራን ያረጉታል ብለዋል ግን ይመስሊማንህ አላለም ለምን ታቃላችሁ ምክንያቱም ሁሉም ልጅ የሚወለድ ሙስሊም ነው على الفطره ነው የሚወለድ ለዛ ነው ደግሞ ክርስቲያኖች ወይ ሌላ ሃይማኖት ጥምቀት የሚያርጉላቸው ለምን ነው የሚጠመቁ ሙስሊም ብለው ስለሚያስባቸው የነሱ አዲስ አራስ ራሱ የምትወልድ ሴት ሙስሊም ነው የሚያስቧት ልጅ እስከ የሚጠመቅ ማለት ነው ቤተክርስቲያን ሄዶ ረሱል ሰለላሁ ዐለይሂ ወሰለም እንደነገረን እነሱ ነው ነስራን የሚያርጉት እንጂ ኦሪጂናሊ ሙስሊም ነው لذلك يمسلمانه አላለም ለምን ሙስሊም አውቶማቲካሊ ሙስሊም ነበርክ ወደ ሙስሊም ፋሚሊ ገባ ከሙስሊም ፋሚሊ ስትገባ ወደዛ ትቀጥላለህ ኖርማሊ ማለት ነው ግን የሚከሰት ያለው አሁን ሙስሊም ራሱ እንደ ሙስሊም ሆኖ አይደለም የሚያድገው ያለ እንደ ሙስሊም በትክክለኛ አቂዳው አውቆ ምንድነው እና ስንት ሙስሊም በአለም ላይ ያለ ሽርክ ያለ ሰው የሚያሻርክ ከአላህ Subhanahu Wa Ta'ala በጣዖት የሚያምን በሽርክ የሚያምን ወደ ሳሊሖች አሉ ያለ የሚሄድ ወደ ቀብር ሄዶ ርዳታ የሚጠይቅ ይሄ ሙስሊም ሊሆን አይችልም ይሄ ሙሽሪክ ነው አንድ እህታችን ሳውዲ ምን አለችኝ መሰላችሁ ሷም ራሱ ክርስቲያን ነበረች ምን አለች እኔ ሱአድ አለችኝ መጀመሪያ ኢትዮጵያ ላይ ሁኜ ነው ያሰለምኩት አለች በሙስሊም ፋሚሊ ነው እዛ ሁኜ ያሰለምኩት አለች እዛ ሙስሊሙ ፋሚሊ ግን ሙሽሪክ ነበር አለችኝ ወደ ማይወስዱኝ ቦታ አልነበረም መጀመሪያ ክርስቲያን ነበርኩ አለች በኋላ ሙሽሪክ ሆንኩ አለችኝ በጣም የሷ አገላለጽ እኔ ራሴ በጣም ገረመኝ እኛ ሙስሊሞች ራሱ በሙስሊም ፋሚሊ ያለን እንደሱ አድርገን እንትን ጥያቄ አናስቀምጥም እና መጀመሪያ ክርስቲያን ነበርኩ አለች በኋላ ሙሽሪክ አደረጉኝ እነዚህ አሰልሙኝ አለች አልহামዱሊላህ እነሱ ሰበቡኝ አሰለምኩ አለች ሙስሊም ሆንኩ ግን እነሱ ሙሽሪኮች ነበሩ አለች በኋላ አጋጣሚ ወደ ሳውዲ ለስራ መጣች እዚህ ሳውዲ የትክክለኛ እስልምና አገኘሁት አለች እና ቁርአን አቀራር እንዴት እንደተማረች ተጅዊድ እንዴት እንደተማረች ብታዩ እና ሙስሊም ሆና ሱብሃንአላህ ለኔ ስትነግረኝ አልহামዱሊላህ አላህ ይሄን እድል ለስራ መጥቼ እስልምና ያስተካከልኩት አለች እና ሰው ብዙ ነገር ነው የሚያጋጥመው ማለት ነው እኔም ራሱ እዚህ ሀገር ሆኜ ብዙ እድል ነበርኝ ለሌላ ነገር ለመምረጥ ማለት ነው ግን አላህ Subhanahu Wa Ta'ala ስለረዳኝ ብቻዬ ብዙ ቤተሰብ ሳይኖርኝ በዛ ሰዓት ማለት ነው አንድ ወንድ ብቻ ነው የነበረኝ ይሄን ወንድም ራሱ በእስልምና ኢንተረስት ያልነበረው ሰው ነው እኔና እሱ ሆድና ጀርባ ነው ለሃይማኖቱ አንገናኝም ስለዚህ እኔ ግን የኔ ፍላጎት አላህ Subhanahu Wa Ta'ala አደረገኝ አላህ Subhanahu Wa Ta'ala ምስጋና ይድረሰው እኔ ሁሌ አልহামዱሊላህ على نعمة الاسلام አልহামዱሊላህ ለኔ እስልምና በህይወቴ አክቲቭ ያደረገልኝ ፍላጎቴን ህይወቴን ያደረገልኝ የኔ እስላም ማለት የኔ ኑር የኔ ብርሃን ማለት ነው እስልምና ባይኖር ህይወቴ በተለያየ መልኩ እንዴት እንደምችለው እንደነበረ አላቀም አልহামዱሊላህ ምናልባት ለናንተ ኢንተረስት ላይ ሆን ይችላል ለምንድነው ያንቺ ላይፍ የምትነግር ምን ያርግልናል ልትሉት ይችላላችሁ እኛ ግን እዚህ ሀገር የለመድነው ምንድነው የሰው ተመክሮ በህይወቱ በጣም ትልቅ ቫልዩ አለው እኛ በሀበሻ አልተለመደም ምንድነው የህይወታ የምትነግር ምን ሊያርግልን ነው የሚለው ብዙ ሰው ነው አቃለሁ በትግርኛ ዳዕዋ ሳደርግ ራሱ እንደዚህ ወጥቼ አልተናገርኩም በህይወቴ ለምን በዛም አልተለመደም ብዙ ሰዎችም እዚህ ሀገር ያሉም ስለሚያቆኝ ብዬ ለናንተ ግን ስፔሻሊ አማርኛ የሚናገሩ መላ ዓለም ያላችሁ የኔ መልእክት ልታደርሱልኝ ደሞ የኔ ተከታታይ ልትሆኑልኝ በክብር የጋበዝኳችሁ ትግርኛ የሚችሉ ደግሞ ብዙ አማርኛ የሚሰሙ አሉ እነሱም በሁለት ቢሰሙ ችግር የለም ማለት ነው ቋንቋ ይሄ አያ ምን አያቲላህ
አይገርማችሁም? እቺ ምላሷ የኔ ራሱ ከአረብኛ ወደ ስዊድኛ ወደ አማርኛ ወደ ትግርኛ ትገላበጣለች። በእርግጥ ሁሉም ፐርፌክት ባልችለውም መግባባት ግን እችልበታለሁ አልহামዱሊላህ። ትግርኛ ራሱ የእናቴ ቋንቋ ስለሆነ ነው እንጂ ብዙ በትግርኛ ጽፌ አንብቤ አልችልም። የሁለተኛ ክፍል ነው። ለአማርኛም ለትግርኛ የምችለው ማነበው የምጽፈው የሁለተኛ ክላስ ክፍል ነው። ከዛ አልችልም። ግዕዝም ማላቅም ግራመርም ማላቅም ምንም ማላቅም። ስለዚህ ይሄ ግን አላህ Subhanahu Wa Ta'ala آية من آيات الله لهلاችን በተለያየ ቋንቋ አድርጎ የፈጠረን አላህ Subhanahu Wa Ta'ala ምን ብሎናል? يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم. يا والله اسلمنا በጣም ደስ የሚል ሃይማኖት ነው። ምንድነው የሚለው? يا أيها الناس إنا خلقناكم እናንተ ሰዎች ሆይ እኛ እኮ የፈጠርኳችሁ አለ አላህ Subhanahu Wa Ta'ala من ذكر وأنثى ከሴትና ከወንድ አዳም መጀመሪያ አደም خلق ፈጠረ በኋላ ደግሞ ሔዋን ወይ ደግሞ ሐዋ ሲፈጥራት ከግራ መሰንገል ነው የሚባል በአማርኛ ይመስለኛል። ይሄ መሰንገላችን ወይ ደግሞ ደረታችን የሚገኝ አጥንት ከዛ ነው የተፈጠረች እቺ ሔዋኗ እቺ ሐኑና ወይ ደግሞ እቺ ብዙ ስሜታም የሆነች ሴት ማለት ነው። በጣም በእንክብካቤ መያዝ ያለብን ሴት ልጅ አላህ Subhanahu Wa Ta'ala ከዛ ነው የፈጠረች። ለምን አደም ብቻው ሆኖ እንዳይቀር፣ ምክንያቱም ሰው ያስፈልገዋል፣ ኡንስ ያስፈልገዋል። እቺ ደግሞ ለወንድ ደግሞ ሴት ነው ይህን ህይወት የምትሰጠው ማለት ነው። በጎን ሆና አይዞህ የምትለው ደስታ የምትሰጠው ልጅ የምትሰጠው ላይፍ የምትሰጠው ሁሉም ነገር የሱ የልብ የምታደርስለት ሚስት ናት፣ ሴት ናት ማለት ነው። እና አላህ Subhanahu Wa Ta'ala መጀመሪያ አደም ሲፈጥር ሐዋ ተፈጠረች ሁለተኛ ሆና። እየደወላችሁ ነው መሰለኝ ልክፈትላችሁ። ሰላም አለይኩም السلام عليكم. عليكم السلام ورحمة الله وبركاته. ወንድሜ ላይፍ እንዳለው እየተከታተልክ ነው? ላይፍ እያየህን ነው ወይስ ለዛ ነው የደወልክ? ዳዕዋ እያደረኩ ነኝ። አይመስለኝም። እሺ በመሰንጀርም ብትደውሉልኝ በጣም ደስ ይለኛል። አስተያየት ለማየት መስጠትም ሐሳብ ልትሰጡኝም ረስቸው ነው ሳልነግራችሁ መጀመሪያ እድል መጀመሪያ ጊዜ ስለሆነ በጣም ደስ ይለኛል ብትደውሉ። በራሳችሁ የደወላችሁ መስሎኝ ነው። የት ነው የነበርኩ ሐሳቡ? እና አላህ Subhanahu Wa Ta'ala መጀመሪያ አደም ፈጠረና በኋላ ደግሞ ሐዋ ወይ ደግሞ ሔዋን ሲፈጥር ማለት ነው። መጨረሻ ላይ ደግሞ ከሴትና ከወንድ አላህ ለሁላችን እንድንባዛ አደረገን ማለት ነው። አላህ Subhanahu Wa Ta'ala يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل. الله سبحانه وتعالى የተለያየ ህዝቦች ፈጠረን ማለት ነው። በተለያየ ቋንቋ የተለያየ መልክ ጥቁር፣ ነጭ፣ አጭር፣ ረጅም ሱብሃንአላህ በየአይነቱ ህዝብ ፈጠረን። ለምንድነው ግን እንደሱ አላህ የፈጠረን? ሱብሃንአላህ وجعلناكم شعوبا وقبائل ህዝቦችም ቀባኢልም ምናልባት ብሔርም ሊሆን ይችላል። አንድ ሀገር ስንት ብሔር አለው? አንድ ሀገር ስንት ቋንቋው ይዞ የሚሄድ ነው? شعوبا وقبائل لتعارفوا እናንተ ልትተዋወቁ ከየትም አገር እየሄዳችሁ ልትተዋወቁ። ስንት ሀበሻ አሁን አሜሪካ አለ፣ ስዊድን አለ፣ ኢሮፕ አለ፣ አረብ ሀገር አለ። በፊት እኮ ብዙ ሰው እንደዚህ በየየራሱ ብቻ ላይፍ እየኖረ ነበር፣ አይገናኝም ነበር። እንደዚህ ስፔሻሊ አሁን በዚህ ላይፍ ያለነው ደግሞ ዓለም አንድ ሆነች። አላህ Subhanahu Wa Ta'ala አንድ አደረጋት። አሁን እኔ እዚህ ቁጭ ብዬ ስዊድን ሆኜ ስንት ሀገር በመላ ዓለም ያየኛል፣ ይሰማኛል፣ ሐሳብ መስጠት ይችላል። ይሄ አላህ Subhanahu Wa Ta'ala ብዙ የሱ ተአምር መገረምን መደነቅን ያለብን ነው። እኛ ለተዓረፉ ነው ያለን እንጂ ልትጣሉ አላለንም።
لتعارفوا إن أكرمكم عند الله أتقاكم كنزي سويت يتفتراتشو دمو بست الله ميقوطراتشو دمو أتقاكم تقوى يالاتشو الله ميفرا بليلا هايمانوتم الله فرتم راسو طول ليسرا يتشلال لن عند مسلموች دمو عند مؤمنوች دمو إن أكرمكم عند الله أتقاكم አሁን እንዳለ ሁኔታው በአለምላችን እስልምና በጣም አይደግፈው በምንም ሃይማኖትም ወይ በምንም አገርም ቢሆንም ሰው ነው ተከባብሮ ተለያየ ቢሆንም እንደዚህ መለያየት ተለያየ አይነት መኖር እኮ በጣም መልክ ይሰጣል እኔ አሁን የኔ ሃይማኖት ይዤ የሌላ ሃይማኖት ትክክለኛ ሃይማኖት አይደለም እያልኩ ብኖርም ከዛ ብዙ ነገር እማራለሁ የራሴ ትክክለኛ እንደሆነ አውቃለሁ የሌላ ካላየሁ ሌሎች የሚጠይቁኝ ለኔ በፊት ለኔ ስዊድኖች በጣም ብዙ ጥያቄ ያቀርቡልኝ ነበር እኔ ጭንቅላቴ የማይመጣኝ ጥያቄ ሱብሃንአላህ እላለሁ እንደዚህም ጥያቄ ማለ ለነሱ የሚመጣቸው ለኔ አይመጣኝም ለምን እኔ በዛ በእስላም ላይ ስላለሁት በሃይማኖቱ ላይ ስላለሁት እና ሁሌ የሌላ ሰው ስትሰማ የሌላ ሰው ሁኔታ ሲገባ ሌላ ሰው ለምንድን ነው እንደዚህ የሚያደርግ ያለ ብለህ በሱ ቦታ መሆን ትችላለህ እና እስልምና ለሁሉም ሰው ያከብራል የራሳችን ሃይማኖት ባይዝም ራሱ ተከባብሮ መኖር የሚመስለው የለም ለምን እኛ እቺ አንድ ዓለም ነው ያለች አንድ ፀሐይ ናት አንድ ወር ናት አንድ ቦታ ናት ያለችን እኛ እንደዚህ አሁን ዝርግርግ ወይ ደግሞ እንደዚህ እንጃ መግለጹ ራሱ በጣም በቋንቋው ይከብደኛል ራስ በራስ እየተባላን ያለን ሙስሊም ያለ ሙስሊም ብቻ አይደለም والله በሁሉም ቦታ የአኺረት ዘመን የመጨረሻ ዓለም መንፈስ ያለ ሙስሊም ለሙስሊም ራሱ እኮ ተዋዶ ተስማምቶ የሚኖር አይደለም እና ሌላ ሀገር አሁን እኔ በግልጽ የምነግራቸው ነው ለምን ምናልባት አሁን እንደዚህ ወጥተች በሙስሊሞች እንደዚህ ምን ትላለሽ ምናምን ልትኖሩ ትችላላችሁ እኔ ግን ሐቂቀተን እኔ በሚሰማኝ በግልጽ መናገር ነው የምወደው ለምን አሁን ዓለማችን አንድ ናት እኔ ተደብቄ በሌላ ሰው ብናገር ይወጣል በፊት ክርስቲያንና እኔ በፊት እዚህ ሀገር ማለት ነው እንዳይረዝማችሁ እንጂ ሙስሊም እንደዚህ በሃይማኖት ዲያሎግ የሚባል ያገናኙን ነበር ምሳሌ እኔ ከሙስሊም ህብረተሰብ መጣለው አንዱ ከክርስቲያን አንዱ ከይሁዳውያን መተን እንደዚህ ስብሰባ ይሆናልና እኛ ደግሞ ሌክቸር እንሰጣለን በእስልምና ጉዳይ እኔ እናገራለሁ ሌላ ደግሞ በክርስቲና ጉዳይ ይናገራል ሌላ ደግሞ በይሁድኛ ይናገራል እና እንደዚህ ምን ይባላል እንደዚህ የሃይማኖቶች የሌሎች ዳያሎግ ያደረግን እየተባለ በቃ ማለት ጥሩ መንፈስ እየተፈጠረ እየተባለ ነው እኔ ግን በጣም ይገርመኝ ነበር ምክንያቱም እኛ በአገራችን እኛ እንደ ሀበሻ ራሱ ከሙስሊምና ክርስቲያን ሆኖ ጎን ስለኖረ እኛ ክርስቲያኖችና ሙስሊሞች በሃይማኖት አይነጋገሩም አሁን አላቀም እኛ ያደግነው ወይ ደግሞ የኔ ጄነሬሽን ግን አይነጋገርም ሁሉም የየራሱ ይዞ ግን አብሮ ያድጋል አብሮ ብዙ ነገር ያሳልፋል በሃይማኖቱ ግን አያነሳም ዲስካስ አያረግም እዚህ ሀገር ደግሞ በሃይማኖቱ ዲስካስ ያደርጋል ግን በህብረተሰቡ ግን አይገናኝም እና የሁሉ ያ ማይጠቅም የዚህ ማይጠቅም ምንድነው የሚጠቅመው አብሮ ሲኖር ዳያሎግ ሲኖር ደግሞ ለምንድነው እኔ እንደ ሙስሊም ሆኜ እንደዚህ ሀገርም እንደዚህ ማረገው ክርስቲያን ደግሞ ለምንድነው የሚያረገው ከተገናኘ የየራሱ ተከባብሮ ምክንያቱም አንድ ሀገር አለችን ማለት ነው በብዙ ቦታ ማለት ነው አሁን የሙስሊም ሀገር ብቻ የሚባል ላይኖር ይችላል የክርስቲያን ሀገር ብቻ ሊባል ላይኖር ይችላል ለምን በሙሉ ዓለማችን የተዘባረቀ ህብረተሰብና የተለያየ ህብረተሰብ ነው ያለ አሜሪካ አሁን ብናየው አሜሪካ ራሷ ስትፈጠር ከመጀመሪያው ከምን እንደምትፈጠረች ሁላችሁ ታውቃላችሁ ስለዚህ የሁሉም አገር ሰው እዛው ነው አሜሪካን አፍሪካን ይላል አሜሪካን አረብ ይላል አሜሪካን ቻይና ይላል አሜሪካን ምናምን ይላል ዜግነቱ ግን እንደ አሜሪካ ሆኖ ይኖራል ማለት ነው በሁሉ በየሃይማኖቱ በየቋንቋው ችግር የላቸው ማለት አይደለም እኛስ እንደሱ መኖርስ አንችልም አገራችን ላይ በተለያየ ብሔር ሆነን በተለያየ ሃይማኖት ሆነን ተከባብረን መሆን አንችልም
ለምንድነው ይህን ሁሉ ጥላቻ የምንሰማው የምናየው? ይሄ ጥሩ መንፈስ አይደለም። እኔ ደስ አይለኝም። እኔ በበኩሌ አገሬ ሂጄ ሁሉ ሰው ተስማምቶ ተከባብሮ ማንም ሳይፈራ በዜግነቱ በቋንቋው በብሔሩ በምኑ ሲኖር ፍቅር አዳብሮ በሀገሩ ቢኖር ወላሂ በጣም ለሁላችን እድገት ይመጣል ማለት ነው። ይህን ሁሉ ካልተደረገ ግን በዓለማችን ላይ በሀገራችን ብቻ ነው አይደለም የምለው። እኔ ስዊድን ሀገር ሆኜ የምኖረው የስዊድን ዜጋ ነኝ። 35 ዓመት አድርጌ ስዊድን ዜጋ ነኝ። ግን የኢትዮጵያ ዜጋ ደግሞ ሁለተኛ አለኝ ማለት ነው። እና እዚህ ሀገር መኖሬ መብቴ ተከብሮ እንደ ስዊድናዊ ኢትዮጵያዊ እንደ ስዊድናዊ ሙስሊም ሆኜ ነው የምኖረው። እና ይሄ ለስዊድኖች ይህን ሁሉ ለሁሉ ሰው እንደሚፈልግ አድርጎ መቀበላቸው ሰው መኖር ማቸላቸው በጣም ነው ማደንቃቸው። የሚገርማችሁ ለሁሉም ሰው የሆነ ነገር አዲስ ቢመጣ በተለያየ ቋንቋ ተጽፎ እነዚህ ብሩሽል የሚባል ወይ ደግሞ ወረቀት ኢንፎርሜሽን በትግርኛ አለ፣ በአማርኛ አለ፣ በአረብኛ አለ፣ በኡርዱ አለ፣ በየሌለ ቋንቋ የለም። ዳይሬክት ሲያውቁ እነዚህ የሆነ አገር ሰው ከመጣ ካወቁ በዛ ቋንቋ አስተርጉሞ ለሰው ለማስረዳት ይሞክራሉ። ለምን? ስዊድኖች አገራቸው ሰላም ነው የሚፈልጓት። ለምን 300 ዓመት ወይ ደግሞ ከዛ በላይ ወይ ደግሞ ከዛ ያንሳል። እነዚህ አውሮፓ በጣም ጦርነት ነበረ እንደምታውቁ ታሪኩ ማለት ነው። ራስ በራሳቸው እየተፋጁ ስንት ችግር አሳልፈው ነው እነሱ እዚህ የደረሱ። ማይጠቅም ስላወቁ ግን አሁን ለሰላማቸው ማንም ሰው ችግር ሊፈጥር አይፈልጉም። እኔ ራሴ ስዊድናዊ ዜጋ ሁኜ ማለት ነው ችግር ብፈጥር በሰላሙ አንድ ቀን አያስቀምጡኝም። አንቆ ነው የሚወስዱኝ። ዲሞክራሲ ነው? አዎ ዲሞክራሲ ነው። ግን በሰላሙ ጨዋታ የለም። እና እኛ የሚመስለን ግን በቃ ዩሮፕ ዲሞክራሲ፣ አሜሪካ ዲሞክራሲ እንደፈለግ ታረጋለህ፣ በየተለያየ አገራችን ግን እንደዚህ አይፈቀድም እንደዚህ ምናምን ይላል ሰው። እኛ የምኖረው አገር ግን እኛ እናውቃለን የት ነው ዲሞክራሲ የሚፈቀደው፣ የት ነው የሰላሙ ጥበቃ ማድረግ መኖር ያለበት እኛ ነው የምናውቀው። እኔ ፖለቲካ አይደለም የምናገረው፣ ፖለቲካ የኔ ሳብጀክት አይደለም፣ እስልምና ነው የኔ ሳብጀክት። ግን እስልምና ደግሞ የአንድ መንገድ አኗኗር ነው፣ ሁሉም ነገር ያጠቃለለ ነው። እኔ ግን እንደ ሙስሊም ሁኜ የስዊድን ህግም አክብር የሚሄድ ነው። በሚፈቀደልኝ የእስልምና መተግበር ወይ ደግሞ ማዳበር አረጋለሁ። የማይፈቀደው ቦታ ደግሞ ስቶፕ ሁኜ እንዴት ብዬ እንደማልፈው መንገድ እፈልጋለሁ። ለምን? ለኔ ዋና እስልምና ነው። ከምንም ክሮክ ወይ ደግሞ ከምንም መጋጨት አልፈልግም። በተቻለ መጠን ሶሉሽን ወይ ደግሞ መፍትሄ ፈልጌ እስልምና ለመኖር ደስተኛ ሁኜ ከሁሉም ማአት ስዊድን ጓደኞች አሉኝ። ከስዊድን እገናኛለሁ። ማአት ክርስቲያን ወንድሞች እህቶች ጓደኞች አለኝ። ምንም አይከለክለኝም። እና ይሄ ነው እስላም ህይወቴ ነው ያልኩት። ይህን መልእክት ማድረስ ስለፈለኩ ነኝ። አልደወላችሁም፣ ብትደውሉልኝ በጣም ደስ ይለኝ ነበረ። ስፔሻሊ ደግሞ የኔ አማርኛ ቋንቋው ያስኬዳል ወይስ አያስኬድም ከሆነ እቺ መጀመሪያና መጨረሻ ላይ አደርጋት። በእርግጥ 2 ቪዲዮ አድርጌያለሁ በፊት። ግን አይሆንም ይቅርብሽ የምትሉኝ ከሆነ ሀሳብ የምትሰጡኝ ከሆነ ወይ ደግሞ በዚህ ጽሁፍም መስጠት ትችላላችሁ። ስፔሻሊ አማርኛ የሚናገሩ የሚሰሙ ደስ ይለኛል። አይ ጥሩ ነው ቀስ እያልሽ ታሻሽል ያለሽ የምትሉኝ ከሆነ ደግሞ ኢንሻአላህ እቀጥላለሁ። ምክንያቱም ቻናሉ የአምሃሪክ ዳዕዋ ብዬ ጀምሬዋለሁ። እስከምን ትላላችሁ? ጥሩ ነው፣ በርቺ። አመሰግናለሁ። ጀዛኩሙላህ ኸይር፣ ባረከላሁ ፊኩም። እሺ ሀሳብ ካላችሁ አሁን ሰዓቱ በርግጥ በጣም ጠዋት ስለሆነ ምናልባት እኔ ያሰብኩት ምንድነው እነዚህ አሜሪካ ያሉት ሌሎች ያሉ ለነሱም በቀን ስለማይኖሩ ብዙ አማርኛ ተናጋሪ ደግሞ ወይ ደግሞ አማርኛ የሚሰማ በዛ ስላሉት ይሄን ጊዜ ይመቻል ብዬ ነው ያሰብኩት። ምን አለ ቀጥይ
እሙዬ አመሰግናለሁ። ይሄ አማርኛ እኮ ደስ የሚለው ደግሞ በጣም የመቋላመጥ ቋንቋ ነው። ይቅርታ አድርጉልኝ ትግርኛ የምትናገሩ እንዳትቆጡ። እኛ ሁሌ እኔ የሚገርማችሁ ደግሞ ልንገራችሁ የቋንቋው ጉዳይ ማለት ነው። እኔ መጀመሪያ በአረብኛ ቋንቋ ለኔ በጣም አክቹዋሊ ስለነበረ ከልጅነቴ ጀምሮ ማለት ነው አረብኛ ነው ፈርስት ቋንቋ የምወደው። በኋላ ትግርኛ እንደምትሰማ ነው ትግርኛ እንደምታውቁት ያለ ቁጣ ማለት ነው። ለብዙ ሰም እንደሱ ብያለሁ። ትግርኛ ዳዕዋ ሲጀምርና በትግርኛ በፍጹም በህይወቴ ትግርኛ ዳዕዋ እጠቀምበት ብዬ አስቤ አላቅም። እንዲሁም አማርኛ አለመቻሌ በጣም ያሳዝነኝ ነበር። ምን እያልኩ ነበር? አማርኛ ብችል እኮ ኢትዮጵያ ላይ በሙሉ ዳዕዋ ማድረግ ይችል ነበር፣ ብዙ መስማት ይችል ነበር። የኔ ዳዕዋ ፍላጎት ነበረኝ። ደግሞ ቋንቋው በጣም ደስ ይለኝ ነበር። ምክንያቱም ትግርኛ ስለምችል አማርኛ አልችልም ነበር። እና መጀመሪያ አዲስ አበባ የሄድኩበት በመቼ ነበረ? በ97 ነው መሰለኝ መጀመሪያ የሄድኩት። አማርኛ በፍጹም አልችልም ነበር፣ መናገር በፍጹም አልችልም ነበር። እዚህ ጓደኞቼ አማርኛ የሚናገሩ ከነሱ ጋር በስዊድኛ ቋንቋ ነው የምናገረው የነበር። የትም ቦታ ስንገናኝ ኢትዮጵያዊ እንላለን ሁላችን፣ ግን እኔ ከነሱ ጋር መነጋገር አልችልም፣ ከአማርኛ አልችልም። በቃ ትግርኛም እነሱ አይችሉም ማለት ነው፣ አረብኛም አይችሉም። እና በስዊድኛ ቋንቋ እንናገር ነበር። እና ሱብሃንአላህ መጀመሪያ አዲስ አበባ ሂጄ ማለት ነው ላስቃችሁ። የትም ቦታ ሲሄድ አማርኛ ማትችል ከሆነ ማለት ሱቁም ሄደህ ምናምን ሄዶ አንድ አስተርጓሚ ያስፈልጋል። እና ከኔ ጋር የወንድሞቼ ልጆች ከኔ ጋር ይሄዱ ነበር፣ ያስተርጉሙኛል። አንድ ማለት ይሰማ ነበር፣ ግን ብዙ አይደለሁም። እና ምንድነው ምለው አሁን መኪና ይዤ ማለት ነው ማዲያ ላይ ሂጄ ምንድነው ማለት ያለብኝ ብዬ ጠይቃቸዋለሁ። ምን ብዬ ማናገር ያለብኝና ሂደሽ ቆመሽ እዛ የምትፈልጊው ብር ንገሪያቸውና ቤንዚን ይሞልሻል አሉኝ ማለት ነው። በኋላ እንደሱ ጀመርኩ። እና መጀመሪያ ሲሄድ ማለት ነው በዛ ጊዜ በዛ ሰዓት በስንት ዓመት ሆነዋል ማለት ነው የ20 ብር የ50 የምናምን ብዬ ጠይቃቸዋለሁ። የ50 ብር እና መጀመሪያ ሰላም ይሉኛል፣ ሰላም የ50 ብር ይሞልልኛል። እና ሁሉ እንደሱ እያደረኩ ጥሩ እየሄደ ነበር። እና አንድ ጊዜ የወንድሜ ልጅ ከኔ ጋር መኪና ላይ ተሰቅሎ እየሄደ ነበር። እና ሁሌ የምሞላበት ቦታ እዛ እሱ ምናልባት ላይ ያስታውሰው ይችላል፣ እኔ ግን አልረሳውም። እዛ ቁጭ አለ ከጎኔ ላይ ነበረ፣ ገና ትንሽ ነበረ በዛ ሰዓት። እኔ ለልጁ እለዋለሁ አላስታውስም፣ የ50 ልጅ ነው የ10 ልጅ ነው ብር ነው ምናምን አልኩት ማለት ነው። እና ሰውየው ምንና ደንበኛ ስለሆንኩ እንዴት ናችሁ ሰላም ናችሁ ምናምን እያለኝ ነው። እኔ ደግሞ እደግምለታለሁ የ10 በኋላ የወንድሜ ልጅ ምንና አንቺ ሰላም እያለሽ ነው እንዴት ነሽ ምናምን እያለሽ ነው። አሃ እንደሱ እያለኝ ነው። መቼ ገባኝ አልኩት ማለት ነው። አልገባኝም ስለሆነ ነው። እና እስከዚህ ቋንቋ አልችልም ነበር ነው። በኋላ በሆነ ምክንያት ነው 2004 አማርኛ ቋንቋ መማርና መናገር ጀመርኩ ከዜሮ ማለት ነው። በኋላ ትንሽ እየለመድኩ መጣሁት። ምክንያቱም ምንድነው ብዙ መናገር ባያስፈልግም ግን አልহামዱሊላህ ሰበብ ሆኖ ያ ሰበብ ያጋጠመኝ ሰበብ ማለት ነው ሌላ ብዙ ጥቅም ባላገኝበት አማርኛ ለመማር ግን ለመልመድ ትንሽ አላህ Subhanahu Wa Ta'ala ሰበብና ምክንያት አደረገልኝ። በጣም ለአላህ አመሰግናለሁ። ለምን ለዚህ አበቃኝ ማለት ነው። ለእናንተ የትም ቦታ ሆኜ ለመናገር አበቃኝ። ኢትዮጵያ ሄጄ ደግሞ አሁን እንደፈለኩ ከማንም ሰው መናገርና ያቆኛል። የትግሬ ቋንቋ እንደሆነ አነጋገሩ ይታወቃል በአክሰንቱ በመናምኑ። አንድ ጓደኛ የምወዳታለችኝ አማርኛ ነው ሁሉ የምንናገረው። አንቺ በጣም ከመጀመሪያ ታቀኛለች። ኢትዮጵያ ተገናኝተን በምልክት ገና ስንነጋገር ስለምታቅ አንቺ ጎበዝ ነሽ፣ በጣም ነው ያንቺ አማርኛ እየተሻሻለ ከጊዜ ወደ ጊዜ እየሄደ ነው ትለኛለች። ተስፋ ትሰጠኛለች ሁሌ። አላህ ይስጣት። የሷም መበራታት ለዚህ አበቃኝ ማለት ነው። አንዳንድ ጊዜ ብዙ ቃላት ያጥረኛል። በርግጥ ግን ኢንሻአላህ ለእናንተ ለማድረስ የምፈልገው አማርኛም ለመስማት
ብዙ እሞክራለሁ ምንድነው ቃላቱ እንደዚህ ማለትም ብዬ ለመጠየቅ ኢንሻአላህ እንደማደርግ ብዙ የኔ አቅምና ችሎታዬ ለማቻቻል ኢንሻአላህ እሞክራለሁ እናንተም ከዚህ ከአሁኑ ጀምራችሁ ከያለፉ ቪዲዮዎች ራሱ ጀምራችሁ ብታወዳድሩ ምናልባት ትንሽ የተሻለ ሊሆን ይችላል ለምን አሁን በኮንፊደንስ ከናንተ ጋር እየተናገርኩ ነኝ ምክንያቱም ኮንፊደንስ አለመኖሩ ለቋንቋ በጣም ወደ ኋላ ነው የሚመልሰው የኔ ዊክ ሳይድ ደግሞ ልንገራችሁ እንግሊዝኛ ነው እንግሊዝኛ እዚህ ሀገር ሲመጣ በጣም ጥሩ ነበር ስዊድኛ ቋንቋ ከጀመርኩ ግን እንግሊዝኛ እየሰነፈ እስካሁን ድረስ ሰነፍ እንዳለ ነው ይገባኛል ለመናገርም ትንሽ አያቅተኝም ግን እንደዚህ ወጥቼ ዳዕዋም በእንግሊዝኛ ማድረግ ግን በፍጹም የማይሆን ነገር ነው የማይታሰብ ነገር ነው እና ለዛም እስካሁን ድረስ ሰው ይመኛል መቼም ትምርት ደግሞ ዕውቀት ደግሞ ስለማያልቅ አንድ ቀን ደግሞ እንግሊዝኛ አስተካክዬ ተምሬ በእንግሊዝኛም ዳዕዋ ኢንሻአላህ ለማድረግ አላህ ለዛ ያድርሰኝ ብዬ እንደምኞት ይዤዋለሁ ቋንቋ ሁሉም ቋንቋ በጣም ደስ ይለኛል ጂምናዚየም እየተማርኩ እዚህ ሀገርም ራሱ የስፓኒሽ ቋንቋ ጀምሬ ነበር አልቀጠልኩትም በጣም የምወደው ቋንቋ ነው ስፓኒሽ ራሱ ግን በአሁኑ ሰዓት ግን እነዚህ ቋንቋዎች ነው የኔ አክቲቭ ያሉት እልላችሁ እፈልጋለሁ ብዙ የቀረኝ የለም በትምርቱ በሌላ ጊዜ በምን መናገር የምትፈልጉት በምንድነው እኔስ የትምርቱ የአቂዳ ማንሳት ይችላልው ለምን የኔ ትምርት እስላም ሸሪዓ ተምሬያለሁ አልነገርኳችሁ ምናልባት ሊሆን ይችላል ከዛ ደግሞ ፔዳጎጊ ደግሞ የልጆች ትምህርት ነው ያለኝ ከልጆች ጋር ነው ምሰራ በጣም የምወደው ስራ ነው አላህ የሚወደው ስራ ለምን ከልጆች ጋር መቆየት ማለት ኃጢያት የሌለው ስራ ማለት ነው በደስታ የምትኖሩም ለምን ልጆች ሁሌ አፕሪሺየት ያደርጉሃል የፈለገ ሰው ይሁን በዚህ በሂጃቤ ቢሆን ጥቁርም ቢሆን ወላ ስዊድኖች ልጆች ቢሆኑም በፍቅር ስለምቀርባቸው በፍቅር የነሱ የሚሰጡኝ ፍቅር ገደብ የለውም እና እንደሱ ስለሆነ በልጆች አስተዳደግም የልጆች ጉዳይም መናገር እችላለሁ በእስልምና የመጣች ደግሞ እዚህ ሀገር ብዙ አመት ሌክቸር በስዊድን ስሰጥ ማለት ነው በሚዲያም በሁሉም አክቲቭ ሆኜ ስሰራ የእስልምና ስናጋገር ብዙ ጊዜ የሴቶች ጉዳይ በእስልምና እየተናገርኩ ነበር ማለት ነው በዛ ደግሞ የኔ ምንድነው ጠንካራ ሳይድ ነው የሴቶች መብት በእስልምናም በዚህ ሀገር ያለም በጣም ጠንካራ ሳይድም ስለሆነ በዛም መናገር በተውሂድም በተለያየ መናገር እንችላለን ኢንሻአላህ እናንተ ገብታችሁ እንደዚህ ሐሳባችሁ በጽሁፍም ብታቀርቡልኝ በጣም ደስ ይለኛል መሰንጀሩም አልደወላችሁም ለወደፊቱ ግን ኢንሻአላህ እኔ ገና ፕሮግራም የትግርኛ ቀን የአማርኛ ቀን የስዊድን ቀን ስለማድረግ ለወደፊት ኢንሻአላህ ቀስቀስ ያልኩ ነግራችኋለሁ ለአሁኑ ግን ለዛሬ ኢንሻአላህ በእኛም 6:30 አልፈዋል በዚህ ይበቃል ብዬ አስባለሁ በጣም አመሰግናለሁ ሁላችሁ እናንተ ገብታችሁ እስከ 99 እስከ 100 መላችሁ 100 ነው ትግሬ የሚለው አማርኛ ግን 100 ነው የሚባል አይደል ትክክል ነው አባባሉ 100 አይደለም ሞተማ ሙተዋል ማለት ነው 100 እና አንዳንድ ቃላዮች ኤግዛክትሊ አይደል እንደሱ የሚደገማለ እና ግን ይስተካከላል እና እናንተ በትግስት ከሰማችሁኝ ግን ቋንቋ ችግር የሚፈጠር ላይ ሆን ይችላል ባረከላሁ ፊኩም ወጀዛኩሙላሁ ኸይር ሁሌ በየመድረኩ የሚገባው ጥያቄ ማቀረብ ለናንተ ወይ ደግሞ ልመና ማቀርበው ምንድነው በዚህ ፌስቡክ ሲገባ ብዙ ሰው ተለያየ ሃይማኖት ያለው የሚሳደብ ሙስሊም የማይወድ ሌላ ነገር ምናምን ሊሆን ይችላል እዚህ ገብቶ ሊጽፍ ይችላል እናንተ የኔ የምትሰሙ የገባችሁ ሙስሊሞች አደራ ብዙ ቁጣ ባታሳዩ ባትሳደቡ ተመልሳችሁ ለሰው እዚህ ለኔ መስማት ገብቶ በክብር እኔ በጣም ደስ ይያለኝ በክብር ገብቶ በክብር ሊወጡ ነው ደስ የሚለኝ እና የኔ እንግዳ ስለሆኑ አትስደቡልኝ ለኔ
እንደዚህ ብላችሁ ብታከብሩልኝ ለኔ ደስ ይለኛል። የእናንተ መብት ነው። ለመመለስም ለመስደብን ለሁሉ የእናንተ መብት ነው። ግን እዚህ ቤት ስትመጡ የኔ ቤት እንደሆነ እንደቆጠራችሁ የነዚህ የሚገቡ ደግሞ የኔ እንግዶች ሆነው በክብር ገብተው በክብር ቢሄዱ ደስ ይለኛል። ለምን እኔ ለነሱ አንድ ነገር መሳደብን ደስ የማይላቸውም አልናገርም፣ ለወደፊትም አልናገርም አልፈልግም። ግን በእስልምና የመጣ ጉዳይ ግን በእኛና በነሱ መሃል ልዩነት ያለ እስልምና የሚለው በትክክል ማስቀመጥ እፈልጋለሁ። በዛ ደግሞ ቅር እንዳይላቸው ሙስሊሞች እስላም የማይፈልጉ የሚሆኑ ወይ ደግሞ ክርስቲያኖች ወንድሞቻችን እህቶቻችን ደስ የማይላቸው ቢሆን እኔ ከኢስላም ተበግሼ ነው የምናገረው። ሌሎች አሉ ከኢስላምና ከክርስትና ተበግሰው በክርስትና ሃይማኖት ምን እንደሚል ብለው የሚያመጡ ማስረጃ አሉ። እኔ ግን እንደሱ አይደለም። ለኔ እንግዳ ሆኖ የእስልምና ምን እስልምና እንደሚለው በተለያየ ሳብጀክት ሰምተው ቢወጡ አመሰግናለሁ፣ አከብራቸዋለሁ። እናንተም ጥሞና አድርጋችሁ ፎከስ አድርጋችሁ አሁን በመሃል ትግርኛ ገባ ፎከስ አድርጋችሁ ሰምታችሁ ለነሱም ሳትሳደቡ ምንም ሳትሉ በጎን እንትን ቻት ሳትይዙ ማለት ነው። ምክንያቱም ምንም ጥቅም የለውም። ይሄ መሰዳደብ ምንም ጥቅም የለውም። አንድ ወንድም ወይ አንድ እህት እየደወሉ ናቸው። አይ ሄዱ በስተት ነው ምናልባት የደወሉ መሰለኝ። ብትደውሊ እንደገና እንዴት ደስ ባለኝ መሰለሽ። እስኪ ልደውልላት እኔ እየተከታተለች ትሆናለች አትሆንም አላውቅም። ምናልባት ተዘጋባት እንዳይሆን ተዘግቶባት እንዳይሆን። አይ አትመልስም። ኸይር ነው። ኦኬ እና እዚህ ጋር አቆማለሁ። ዩቲዩብ ይሄን እንትኑ ቪዲዮ ይወርዳል እና ቪዲዮ እንትኑ ዩቲዩብ ገብታችሁ ደግሞ ተስፋ አረጋለሁ ገብታችሁ ሳብስክራይብ ማድረግና ሼር ማድረግ። ለምን በእናንተው ነው አሁን የአማርኛ ዩቲዩቡ። ምክንያቱ አንድ ነው ያለኝ የኡስታዝ ሱዓድ የሚለው ማለት ነው። ግን የአማርኛ ማንም ሳብስክራይብ ያደረገበት የለም። የስዊድኛም እንደሱ ነው እና ገብታችሁ ሳብስክራይብ ማድረግና ሼር ማድረግ ሐሳብ መስጠት በጣም ደስ ይለኛል። እኔም ለእናንተ ብዬ እንደዚህ አቅርቤ ስመጣ ራሴ ብዙ ነገር እንደምማር አይጠፋችሁም። ምክንያቱ ሰው ሁሌ እንደዚህ ለሌላ ብሎ ሲያቀርብ ራሱ ብዙ ይማራል ማለት ነው። ደግሞ በላይፌ እንደዚህ አንዳንድ ነገር የነገርኳችሁ ደግሞ አፕሪሼት አድርጋችሁ ከማንም ላይ የተለየ ላይፍ ኑሮኝ ሳይሆን ግን ለኔ ልታውቁኝ ስለፈለኩ ነኝ። ምክንያቱ ትግርኛ ተናጋሪ ብዙ ሰው በተለያየ መንገድ ያውቁኛል። እናንተ ግን ለእናንተም አዲስ ሊሆን ስለሚችል ማናት እቺ ምንድነው የምትናገረው? ለምንድነው የምትናገረው? በምን መብት ነው የእስልምና ጉዳይ የምትናገረው? ምክንያቱ እስልምና ማለት ኃላፊነት ስለሆነ የእስልምና መናገር ደግሞ ኃላፊነት ስለሆነ ለኔ እኔ ትምህርቱም አለኝ ተሞክሮም አለኝ። አልহামዱሊላህ ትምህርት ስላችሁ ደግሞ ሁሉ ነገር በእስልምና አውቄ ማለት ሳይሆን መፋቲህ العلم የሚባል ተማሪ ነኝ፣ እያወቅኩ ነኝ፣ እያነበብኩ ነኝ። እስቲልም አሁንም ግን ትንሹ ለኔ የምወደው የማውቀው ሃይማኖት እስልምና ከእናንተ ጋር አብረን ሸር ባረጋችሁ ስለብዬ ስለማስብ ለምንድን ነው الرسول صلى الله عليه وسلم ምን ብለዋል? በልغ عني ولو آية ለኔ ሃይማኖት እስልምናው አድርሱልኝ ብለዋን ረሱል ሰለላሁ ዐለይሂ ወሰለም። አንድ ሐዲስም ቢሆን አንድ ዒልምም ቢሆንም አድርሱልኝ ስላለ እኔ ለናንተ ማድረሴ አስአሉላህ Subhanahu Wa Ta'ala። ይሄ ደግሞ ገና ሳልጀምር በፊት ቪዲዮ የላኩላችሁ ምን ብዬ ጀምሬያለሁ። እኛ ሁሉም ነገር ስናድርግ እንደ ሙስሊም ሁሌ ንያ ለአላህ Subhanahu Wa Ta'ala መኖር አለብን። إنما الأعمال بالنيات رسول الله صلى الله عليه وسلم بلوال
بزنو مدمدمو مالتنا إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه لمنه هلاتشن مهاجرين نو إذ الدنيا سنمتا هجرانو لنيا مالتنا كجنة وقتن ودزي عالم الله سبحانه وتعالى سيامتان لفتنانا لتمكرو سلوهونه هنيا هجرة من نارجو رسول الله عليه وسلم بلوا من كانت هجرته لله لا الله بلو هجرة ميارج ببيت سوم هجرة ليارج يشلال بأجرهم هجرة ليارج يشلال بهبرة سوم هجرة مالت اسلمنا مفلق مالتنا باسلمنا منور ما مفلق عندنا جزء مسلم هنا بمسلم هبرة سب هنا راسه بتشان لي سماه يشلال سلازي إني هول من نارجو نية لله تعالى منو ما درجة لبن أجر ماجنت كفلقن مالتنا إن دمو ين هول دعوة مارجو بتجرنيا ميهم بمارنيا بسويرنيا قامقاميهم لا الله سبحانه وتعالى بينو مارجو الله دمو أدايا لإخلاصنا نية الله يدرج لهم بلاتشو الدعاء عند ترسوني برسالاتشو بهول متارجوت الله إخلاص يا رجلات الله عملوا يقبلات بلاتشو أدرا እላቸዋለሁ እንዳትረሱኝ ይሄ ነው ለኔ ዋና ሜን ጉዳይ ምክንያቱም እኔ ዩቲዩብ ገብቼ የዩቲዩብ ጥቅም ለማግኘት አላህ Subhanahu Wa Ta'ala ነው የሚያውቀው ምንም ኢንተረስት የለኝም አልহামዱሊላህ ሰርቼ መኖር ነው በራሴ መኖር የምችለው ነው አላህ የሥራው ችሎታውና የሰጠኝ ማለት ነው ይሄን ግን በዚህ በዩቲዩቡ ጥሩ ከተሳካ ማለት ነው ለሁሉም ዓለም መድረስ ፖሲቢሊቲ ጥሩ ስለሚሆነው ለዛ ነው እንጂ ለሌላ ነገር አይደለም ለምን የዓለማችን ያአሁኑ መነጋገሪያ ቋንቋ የሶሻል ሚዲያ መነጋገር ስለሆነ እኔ አልহামዱሊላህ ምንም ትኬት ወዳናንተ ከፍየ ሳልመጣ ማለት ነው እዚህ ስዊድን ቤቴ ሆኜ እቺ ቤቴ ሆኜ ከናንተ ጋር ቁጭ ብዬ ጥሩ ጊዜ አሳልፋለሁ ለምን ይሄ ዚክር አላህ Subhanahu Wa Ta'ala ስለሆነ መላእክታ ለሁላችን ይከቡናል መላእክታ የዚክር የሚዘከረው አላህ የሚስታወሰው ቦታ የሚፈልጉ መላእክቶች አሉ ማለት ነው አላህ የስም አላህ የአላህ ስምና የረሱል ሰለላሁ ዐለይሂ ወሰለም የሚስታወሰው ቦታ መላእክታ ይፈልጋሉና ለኛ ቁጭ ብለው ዱዓ ያርጉልናል እስትግፋር ያለጉልናል ለምን ብዙ ኃጢያት አለን እኛ ሁሌ ተሳሳቲ ነኝ ሁሌ ሙሉ ነገር አናረግም ሙስሊም ብንሆንም ብንሰግድም ብዙ ስተት አለን ብዙ መጥፎ ነገር እንሰራለን እና ለዛ ያስፈልገናል ዳዕዋ የሚያርግልን ሰው በظهر الغيب እናንተ እዛ ቦታ ሆናችሁ ለኔ ዳዕዋ ስታርጉልኝ አላህ መቅቡል ያረጋዋል ለምን አንድ መላእክት አለ ሁሌ እኔ ለእናንተ ዱዓ ሳረግላችሁ በሩቅ ማለት ነው አንድ መልአክ ይመጣልና ወለኪ مثل ذلك ይለኛል اللهم اغفر للمسلمين والمسلمات اللهم اغفر لي وللمسلمين እናንተ ያላችሁ በየዱዓ አሁን ሳረግ ይሄ መላእክት መጥቶ ምን ይላል ላንቺም እንደሱ ለነዚህ ሙስሊሞች የምታረግላቸው ላንቺም እንደሱ ብሎ ይቀበለዋል አላህ ይቀበለዋል ለምን ረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ማይመለስ ዳዕዋ ብለዋል ከአንዱ ይሄ በጀርባ ሆኖ ዳዕዋ ሰው የሚያርግልህ ማለት ነው ሳይሰማ ሳያይህ ዳዕዋ ሲያርግልህ አላህ Subhanahu Wa Ta'ala ክፍት ነው ዱዓ المظلوم የአባትና የእናት ዱዓ ራሱ ክፍት ነው አላህ ይቀበለዋል እንደዚህ ወንድማሞች እህታሞች ሆነን ደሞ በሃይማኖቱ በእስልምናው ዱዓ ስንደራረግ አላህ ሰብር ይስጣት አላህ ያስችላት አላህ ጊዜዋ አላህ በረካ ያድርግላት ስንባባል ለናንተም ይልሃል መላእክታ ላንተም እንደሱ ያድርግልህ ስለዚህ ሰሃባ ምን ያረጉ ነበር አንድ ነገር የሚወዱት ነገር ሲፈልጉ ለአላህ የሚጠይቁት ምንድነው ለእከለ ወንድሜ አላህ እስከ የተባረከ ልጅ ይሁን ስጠው ይለዋል ለምን ያቃሉ ይሄን ዳዕዋ አድርጎ አላህ ስለሚቀበለው እነሱም እንደሚያገኙ ያቃሉ ይሄ ሲስተሙ ገባቸው እነሱ አሁን ግንኛ ምንድነው የምናደርገው አላህ ሙስሊም ወንድሙ እየሰጠው አላህ ለምንድነው ለሱ የሰጠው ብለው አይን ያደርግላት ሐሰድ ያደርግላታል አሁን በችግራችን በላይፋችን ያለ ማለት ነው ሙእሚን ለሙእሚን ሆኖ አይደሰትለትም ይሄ በጣም አሳዛኝ ኢንሻአላህ ተዓላ በተለያየ መደብ ናነሳዋለን ማለት ነው ምክንያቱ አላህ Subhanahu Wa Ta'ala እኛ ኢነመል ሙእሚኑና ኢኽዋ ብለናል እንዳልኳቸው ማለት ነው ወጀዐልናኩም ሹዑበን ወቀባኢላ ለተዓረፉ ኢነ አክረመኩም ዐንደላሂ አትቃኩም አላህ መወዳቸው አላህ ምትፈሩናቸው ኢነ አክረመኩም ዐንደላሂ አትቃኩም ብለዋል ረሱል ሰለላሁ ዐለይሂ ወሰለም ደግሞ ኢነመል ሙእሚኑና ኢኽዋ ወንድማሞች እህታሞች ናቸው ተደጋገፉ ተደሰቱ እኔ ላንተ ልደሰት አንተም ለኔ ተደሰት እኔ ያንተ ልጅ ጥሩ ሲሆን እኔ ልደሰት አንተም የኔ ልጅ ጥሩ ቦታ ሲደርስ ተደሰት
ምክንያቱ አላህ የሚያቅተው የለም ለኛ አላህ የአላህ ሀብት አያልቅም ለምንድነው አላህ የማይንጠይቅ ለምንድነው ሐሰድ የምናረግ ሐሰድ እኮ በሽታ ነው ወንድማሞችንን ለምንድነው አይዞ የማንባባል አሁን እኮ ሙስሊም ሆኖ ለራሱ እየተገዳደለ ነው نسأل الله العفو والعافية እና በጣም አመሰግናለሁ አላህ ይስጥልኝ አላህ ያቆያችሁ الله ጤና ይስጣችሁ الله ኢማኑ ለኔም ለናንተም الله ኢማኑ ይስጠን الله ዒልሙ ይጨምርልን الله ዒልሙ ያሳውቀን በረካ ያድርግልን በልጆቻችን በሁሉም ነገር الله ያስደስተን آمين آمين اللهم آمين وآخر دعوانا أن الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته